ሰላም በያላችሁበት ለእናንተ ይሁን። የኢትዮ ፋሚሊ ቲዩብ ተከታታዮች በሙሉ ሁላችሁንም የከበረ ሰላምታዬን አቀርብላችኋለሁ። በያላችሁበት ቦታ ላይ ሁሉ ሰላምታዬ ይድረሳችሁ። ዛሬም እንደተለመደው በሌላ ቪዲዮ ብቅ ብያለሁ። ዛሬም ጥሩ መረጃ የሚሆን ነገር ነው ይዤላችሁ የቀረብኩት። ዛሬ የደም አይነት ኦ ወንድና የደም አይነት ኦ ሴት የፍቅር ጥምረት ምን ይመስላል? ምንስ መከተልና መጠንቀቅ አለብን? የበለጠ ደግሞ የፍቅር ግንኙነታችንን በተለይም በትዳር ውስጥ የምትኖሩ ሰዎች እንዴት አድርገን ትዳራችንን ከራስ አለማወቅ ወይንም ደግሞ ከእውቀት ማነስ የተነሳ ወይንም ደግሞ አብረነው የምንኖረውን ሰው ካለመረዳት የተነሳ የምናበላሻቸውን ነገሮች ከእውቀት አንፃር አርመን አስተካክለን የበለጠ ጥሩ ኑሮን ለመኖር የሚያስችለን ትምህርት ነው። በዚህ ትምህርት ብዙዎቻችሁ በእርግጠኝነት እንደተጠቀማችሁበት አምናለሁ። ዛሬም ደግሞ የደም አይነት ኦ የሆናችሁ ግለሰቦች ደግሞ ፐርሰናሊ ያላችሁን ካራክተራችሁን ወይንም ጸባያችሁን ወይንም ስብዕናችሁን በሚገባ ከዚህ በፊት ባሉ ቪዲዮዎች እንደተረዳችሁ አስባለሁ። ዛሬ ደግሞ በፍቅር ጥምረት ውስጥ ወይንም ደግሞ በትዳር ውስጥ ደግሞ ምን አይነት ግንኙነት አለ? ምንስ ባህሪ ይንጸባረቅብናል? እነዚህን ባህሪያቶችንስ እንዴት አድርገን ነው አርቀን የምንጓዘው የሚለውን ነገር እንመለከታለን ማለት ነው። ስለዚህ በወንድና በሴት መካከል ያለውን አንዳንድ መሰረታዊ ነገሮች እናነሳለን። እነዚህ መሰረታዊ ነገሮች ደግሞ የበለጠ እንድንረዳ ያደርገናል። በተለይ በደም አይነት ዳይትን ብቻ ማድረግ ሳይሆን ስብዕናችንን ማጥናት ደግሞ ለሰላማዊ ኑሮ እጅግ በጣም ጠቃሚ ነው። በተለይም ደግሞ ቤት በጥበብ ነው የሚሰራው፣ በማስተዋል ነው የሚደገፈው። ስለዚህ ጥበብና ማስተዋል ደግሞ የሚገኘው ከእውቀት ከሚመጣ እሳቤ ስለሆነ ሁላችንም ይህንን ነገር መረዳት ያስፈልጋል። ይሄ ጥናት 100% እርግጠኛ ነው ወይንም ለሚሰማው ሰው ይሄ ነገር ለሚደርስለት ሰው 100% የተረጋገጠ እውነተኛ ነው ብለን የምንቀበለው መሆን የለበትም። ግን ደግሞ የሚገልጹን ነገሮች ካሉ እነዛን ነገሮች ደግሞ ለማስተካከል ለመረዳዳት በሚሆን መንፈስ እንድታደምጡኝና እንድትማማሩ ነው የምፈልገው። በተረፈ ግን ያው አስተያየት መስጫው ላይ መስጠትን እንዳዘነጉ በጣም ስለሚጠቅም ማለት ነው። ራሱ አንዱ የጥናቱ አካል የሚዳብርበት ሀሳብ ስለሆነ ነው። በጣም በርካቶቻችሁ የራሳችሁን ያለውን ስብዕና በማስተላለፍበት ጊዜ በጣም እንደገለጻችሁ ነግራችሁኛል። ያን ብቻ ሳይሆን እናንተም ደግሞ ይሄም ነገር አለብኝ ብላችሁ በራሳችሁ ፍቃድ ደግሞ የገለጻችሁት ነገር አለ። ያ በጣም ጥሩ የሆነ ኢንፎርሜሽን ነው የሰጣችሁኝ። ስለዚህ አሁንም ደግሞ በዚህ መልኩ የምናነሳውን ነገሮች ላይ ደግሞ የራሳችሁን አስተያየት እንድታስቀምጡልኝ ከወዲሁ በትህትና እጠይቃችኋለሁ ማለት ነው። በጎ ፈቃዳችሁ እንዲሆን ማለት ነው። ዛሬ እንግዲህ ወንዱን እናነሳለን፣ ሴቷን እናነሳለን። ከዛ ምንድን ነው በመካከላቸው ብዙ ጊዜ የሚፈጠረው ለጸብ ለግጭት የሚመራቸው ነገር ምንድን ነው የሚለውን እናያለን። እንግዲህ የደም አይነት ኦዎች ብዙ ጊዜ ሰማያዊ ደም ያላቸው ናቸው ተብሎ ይነገርላቸዋል። በተለይም የደም አይነት ኦ ሆኖ ኔጌቲቭ የሆኑ ሰዎች ብዙ ጊዜ ንግስና የማያጣቸው ነው ተብሎ በአፈ ታሪክ እንደዚሁ ይነገርላቸዋል። ማለት ንግስና እነሱ አካባቢ ጋር ይኖራል እየተባለ ይነገራል። በአጠቃላይ የደም አይነት ኦ በእንደዚህ አይነት መልኩ ሊገለጽበት የቻለው ብዙ ምክንያቶች ይኖሩታል። አንደኛ ቀዳሚ ደም ነው ተብሎም ስለሚታሰብ ከዛም አንጻር ሊሆን ይችላል። በእርግጥም ደግሞ የሚያሳየው ስብዕናውን የሚገልጽበት ነገሮችም ደግሞ እነዛን ነገሮች የሚያሳብቁበት ወይንም የሚናገሩበት ሆኖ በመገኘቱ እንደገናም ደግሞ ሆኖ ራሱ በመገኘቱ የሚታይ ስለሆነ ነው ይሄ ነገር የሚገለጸውና ብዙ ጊዜ ወንዶቹ ወዳጃቢ ናቸው። ወዳጅን ማፍራት የሚችሉ ናቸው። ወዳጅ ለሆኑ ሰው ደግሞ እስከ መጨረሻው በታማኝነት ወዳጅ ሆነው መቀጠል የሚችል ስብዕና ያለው የደም አይነት ነው። እንደምታውቁት በሌላ ቪዲዮዎች ላይም እንዳነሳሁት ብሩህ አመለካከት ያለው ነው። የማንንም ሰው መጥፎ ነገሮችን የሚያስብ የደም አይነት አይደለም። ለዛም ነው ወዳጅ ነው ተብሎ በጣም የሚጠቀሰው። ደግሞ
የወዳጅነቱ ልክ ለሁሉ መስጠት የሚወድ የደም አይነት ነው። እሱ በእርግጥ አይቀበልም፣ ግን የደም አይነት ኦዎች ለየትኛውም የደም አይነት ደምን መለገስ የሚችል ነው። ያ ራሱ የቻለ አንድ ተጽዕኖ አለውና ያ ማለት ሁሉንም የሚቀበል የሚወድ ለሁሉም የሚያስብና የሚጨነቅ የደም አይነት ነው። እንደዚህ አይነት ሰዎች ያላቸውና ብሩህ አመለካከት ያላቸው ናቸው። ሌላው የማይመለከታቸውን ሰው በህይወታቸው አያቀርቡም ወይንም ደግሞ የህይወታቸው አካል እንዲሆን አይፈቅዱም። ብዙ ጊዜ የደም አይነት ኦዎች በዚህ ይታማሉ። የህይወታቸው አካል ነው ብለው የሚያምኑትን ሰው ግን በደንብ አድርገው የመቀበልና አብሮ በህይወታቸው እንዲጓዝ የመፈለግ ነገር አላቸው። ያም አይደለም፣ በተጨማሪም ድርጊቶችን መዝነው የመቀበል ወይንም ደግሞ ድርጊቶችን የመመዘን ብቃት ያለው ደም ነው። ብዙ ጊዜ በወንዶች ላይ የሚተዋለው ነገር ነው እየነገርኳቸው ያለው። ድርጊቶችን ዝም ብለው በስሜታዊነት የሚቀበሉ አይደሉም፣ ግን ድርጊቶችን ብዙ ጊዜ የሚያመዛዝኑ ናቸው። ለዛ ነው ብዙ ጊዜ በዝምታ ውስጥ ታገኟቸዋላችሁ። ቶሎ ብለው የሆነ ነገር ለማድረግ የሚፈጥኑ አይደሉም እና ማንኛውንም ድርጊቶች ወደ እነሱ ሲመጣ የመመዘንና የማሰላሰል ጊዜ መውሰድ ነገሮች አሏቸው። ይሄ ደግሞ ምቹ የሆነን አሰራር እንዲፈጠር የሚያደርግላቸው አንዱ ካራክተራቸው ነው ወይንም ስብዕናቸው ነው ተብሎ ይነገርላቸዋል። ሌላው በተፈጥሮ መሪ ናቸው። ታውቃላችሁ፣ በቤት ውስጥም ሲኖሩ መምራትን ይፈልጋሉ፣ ማስተዳደርን ይፈልጋሉ፣ የበላይነትን ማሳየትን ይፈልጋሉ። እንደዚህ አይነት ጸባይ ያላቸው ወንዶቹ ላይ የሚታይ ማለት ነው። ከዚህ ጋር ተያይዞ እብሪተኞችም ናቸው። ቶሎ ግልፍ የሚል ስሜታዊነት በጣም የሚንጸባረቅባቸው ናቸው ተብሎ ባይገመትም ከዝምታቸው አንጻር ስሜታዊ እንዳልሆኑ ብዙ ሰው ሊናገር ይችላል። ግን የደም አይነት ኦዎች በጣም በፍጥነት ብልጭ የሚልባቸውና ቶሎ ንዴታቸውን መቆጣጠር የማይችሉ ኃያል የሚሆኑበት የቁጣ ነገር ይታይባቸዋልና ይሄ ናቹራል ነው። ቶሎ ብልጭ ይላል። አንዳንዴ የሚያደርጉትን እንኳን አያውቁም። ሕፃን ልጅ በጥፊ ሊመቱ ይችላሉ፣ በእርግጫ ሊመቱ ይችላሉ እና እንዲህ አይነት ነገር ይታይባቸዋል የደም አይነትና እብሪተኞችም ናቸው ተብለው የሚነገርለት የደም አይነት ነው። ሌላው ደስ የሚለው ከመጠን በላይ በራስ የመተማመን ስሜት ያለው የደም አይነት ነው። ከመጠን በላይ በራሳቸው የሚተማመኑ ናቸው የደም አይነት ኦዎች። ለምንም ነገር ስጋት የለባቸውም። በራስ የመተማመን ክህሎታቸው በተፈጥሮ ያደገ ነው። ለዛ ነው ሁሉን ነገር መጋፈጥ ይፈልጋሉ። ሁሉን ነገር ከፊት መሆኑ መውጣትን ይፈልጋሉ እና ይሄ ከመጠን በላይ በራስ የመተማመን ነገራቸው የዳበረና የመጣ ነው። ሌላው ቅድም እንደነገርኳችሁ ስሜታዊነት ነው። ስሜታዊነት በጣም ነው የሚንጸባረቅባቸው። ለሚያያቸው ሰው ስሜታዊ ላይ መስሉ ይችላሉ፣ ግን ስሜታዊነታቸው የሚገለጸው የሆነ ነገራቸው ሲነካ ላይ ብልጭ ብሎ የሚወጣ ነው እና ድንገት ግልፍ ይላሉ፣ ድንገት ይጮሃሉ፣ ድንገት የሚያደርጉትን አያውቁም። ሰውነታቸው እስከሚንቀጠቀጥ ድረስ ስሜታዊነታቸው የሚገለጽበት ሁኔታ አለ። ይሄ ስሜታዊነታቸውን አንዳንዴ በመግለጽ ያሳዩታል፣ አንዳንዴ ደግሞ ብቻቸውን ሆኖ በማልቀስ የሚወጡበት ሁኔታ ይኖራል። አልጋው ቤታቸው፣ የለቅሶ ቤታቸው የሚሆንላቸው ብዙዎች እንደዚህ አይነት ነገር አሉ። መግለጽ አይፈልጉም፣ ግን ያልቀሰው የሚወጣላቸው። ካለቀሱም በኋላ ወይንም ደግሞ ከተኙ በኋላ ፈጽመው ደግሞ ያንን ነገር የመርሳት ብቃት ያለው የደም አይነት ነው። ለጊዜው ግን ምንም አይነት ነገር ቶሎ እነሱ ጋር መደራደር አስፈላጊ አይደለም። በኋላ እንዴት አድርገን ኑሮ ላይ በሚለው እናያለን። አንዳንድ ነገሮችን መግለጽ ስላለብኝ ነው ልግለጽ መጀመሪያ ብዬ ነው። ሌላ ፍርሃት በእነሱ ዘንድ የሚሰማ አይደለም። በምንም አይነት ነገር አይፈሩም። በምንም አይነት ነገር ፍርሃት የሚባል ነገር እነሱ ጋር አይጨንቃቸውም ማለት ይቻላል። ስለ ነገ ጉዳያቸው አይደለም ማለት ሰው የሚጨነቅበት ነገር እነሱ ጋር አያስጨንቃቸውም። ለነሱ ሁሉ ነገር እንደቀላል ነው። ሁሉ ነገር ቢሆን ይሆናል፣ ባይሆን ደግሞ አይሆንም የሚል አይነት ነገር ስላለ ኮንፊደንሳቸውም ወይንም በራስ የመተማመናቸው ከመጠን በላይ የሆነ ስለሆነ የሆነ የፍርሃትን ስሜት ለማስተናገድ የሚችሉ ሰዎች አይደሉም። ሌላው በምቹ ዞን ውስጥ መኖርን ይመርጣሉ። ብዙ ጊዜ ኦዎችን አትራክት የሚያደርጋቸው
በተለይ ወንዶቹም በምቹ ዞን ውስጥ የመኖርን ነገር በጣም ይፈልጉታል እና በጸዳ ቦታ ላይ መገኘት፣ በተመቻቸ ነገር ውስጥ መገኘት ፍላጎት አላቸው ሁሌና ያ ነገር ደግሞ የበለጠ እነሱን የሚስብ ነገር አለው። ሌላው በጣም የነሱ አንድ በብዙ ሰዎች ላይ ወይንም ደግሞ በትዳር አጋሮቻቸው ሊሆን ይችላል፣ ወንዶቹ ከቤት መውጣት አይፈልጉም። ቤት ውስጥ መቀመጥን ይፈልጋሉ። ብዙ ጊዜ ከቤት ውስጥ ማሳለፍ ይፈልጋሉ። ወይ ተኝቶ ያሳልፋሉ፣ ወይ ቲቪ እያሳዩ፣ ወይ ደግሞ የሆነ ነገር ብቻ እያደረጉ ቤታቸው ውስጥ ባለ ነገር ውስጥ መቆየት የደም አይነት ኦ ስብዕና ነው እና ይህም መረዳት ያስፈልጋል። ሌላ ትርጉም የማይሰጥ ከሆነ የትኛውንም አማራጭ አይከተሉም። ትርጉም የማይሰጣቸው ከሆነ የትኛውንም አማራጭ ብታቀርቡላቸው የሚቀበሉ አይነቶች አይደሉም እና ደረቅ የሚለውን ስያሜ ሊያሰጣቸው ይችላል። ወይንም ደግሞ ምንም አይመስለውም እሱ ወይንም ሌላም ልትሏቸው በሚችል መልኩ ሊገለጽ የሚችል ነገር ነው እና ትርጉም የማይሰጥ ነገሮች ከሆኑ በዛ ላይ ትልቅ ትኩረት ማድረግ አይፈልጉም። ያንንም አማራጭ መከተል አይፈልጉም። ትኩረትን ብቻ ሳይሆን ያንኛው ትርጉም አይሰጠኝም ብለው ካሉ የፈለገ ብትሏቸው ቀናውን መንገድን ብታሳዩቸው ለነሱ ግን ሴንስ ካደረጉት ይሄንን ነገር ማቅናት አይቻልም። በቃ ይሄ ትክክለኛ አማራጭ አይደለም ብለው ካሉ አሉ ነው። ምንም በቃ ለነሱ ትክክለኛ አማራጭ ያሉትን ነገር ነው መከተል የሚፈልጉት እና እንደዚህ አይነት ትርጉሞች ውስጥ ያስገባሉ ማለት ነው። ሌላው ሴቶቹን እስኪ እንመልከታቸው። ሴቶቹ በጣም በተለየ ሁኔታ ከአጠቃላይ ስብዕና የተገለጸው ነገር እንደተቀመጠ ሆኖ ሴቶቹ በተለየ ሁኔታ መንከባከብን ይወዳሉ። እንክብካቤ ማድረግ በነሱ ዘንድ አለ። በጣም ወንዱን የመንከባከብ የመጠበቅ፣ ለወንዱም ብቻ አይደለም አካባቢያቸውንም የመጠበቅ እንደዚህ አይነት ነገር በሴቶቹ ሕይወት ውስጥ ይታያል። ሌላው በጣም ታጋሾች ናቸው። ከሚገባው በላይ መታገስን የሚወዱ ናቸው። የኦና የኦ ጥምረት ላይ ይኳሆናሉ ማለት ይስማማሉ። አንዱ የሚስማሙበትና ጥሩ የሚሆነው ሴቷ ላይ ያለው ታጋሽነት ነው። የወንዱ ብልጭ የማለትን ነገር በሴቷ ታጋሽነት ብዙ ጊዜ ይታከማል እና ምናልባት ይህን ነገር ብዙ የማያስተውለው ሰው ሊኖር ይችላል። ግን ሴቶቹ ላይ ያለው የታጋሽነት መጠን ልክ ወንዱ ላይ ያለውን የመቆጣት ወይንም የስሜታዊነትን ምልክት የማከም አቅም አለው። ስለዚህ ውሃና እሳት ሆነ ማለት ነው። እሳትና ውሃ ሊስማሙ ይችላሉ። እሳትና ጭድ ናቸው መስማማት የማይችሉ አይደል? ሁለቱም ይቃጠላሉ። ስለዚህ ኦዎች ብዙ ጊዜ ከኦ ሴቶች ጋር ኦ ወንዶች ማች ያደርጋሉ እና ይሄ ካራክተር ነው፣ ይሄ ስብዕና ነው ብዙ ጊዜ የሚያዋህዳቸውና የሚያኖራቸው። ተንከባካቢነታቸው የተጠበቀው ነው። ታጋሽነታቸው ደግሞ በኦ ውስጥ የሚገለጸውን ስሜታዊነት የማከም አቅም ያለው ነው። ሌላው የሌሎችን ችግር እንደራሳቸው አድርገው የማስተናገድ አቅም አላቸው ሴቶቹ። የማንኛውንም ችግራቸው አድርገው ይወስዳሉ። አንዱ እንደ ጎንዮሽ ጉዳት ነው ተብሎ የሚወሰድ አይነት ነገር ነው። ጠቀሜታም አለው፣ በሌላ መልኩም ደግሞ ጎንዮሽ ጉዳት አለው። ምክንያቱም ቤተሰብንም እስከ መጉዳት የሚደርስ ነው ይሄ በሴቶቹ ላይ የሚታየው የሌሎችን ችግር ወደ ራሳቸው አድርገው የማምጣት። ለምሳሌ ቤተሰብ ሊሆን ይችላል። ምናልባት በሴቷ ቤት ውስጥ በደም አይነት ኦ ያላት ሴት ቤት ውስጥ የገንዘብ እጥረት ሊኖር ይችላል። የማይበቃ የገንዘብ እጥረት እያለ ግን ደግሞ ከሷ ፋሚሊ ለሚመጣ ነገር አሳልፋ ራሷን የመስጠት አይነት ነገር፣ የራሷን አጉላ የነዛን የመሙላት ነገር በደም አይነት ኦ ውስጥ የሚንጸባረቅ ባህሪ ነው። ይሄ ምንድነው? ተፈጥሯዊ ማንነቷ ነው። ተፈጥሯዊ ማንነቷ ይህንን እንድታደርግ ያስገድዳታል። ስለዚህ ለሁሉም መድረስ ትፈልጋለች። ቢኖረኝ ገንዘብ ለዛም ባደርግ ለዚህም ባደርግ የሚል አመለካከት፣ የደግነት ባህሪ አለ። ይሄ ደግሞ እንግዲህ የሌሎችን ችግር የራስ አድርጎ የመውሰድ ችግር ነው። በጣም ደስ የሚል ነው። የሰውን ችግር ለራስ አድርጎ መውሰድ መልካም ነገር ነው። ሆኖም ግን ደግሞ ራሳቸውን እስከ መጉዳት ድረስ፣ ቤተሰባቸውን እስከ መጉዳት ድረስ የሚያደርስ ነገር ነው ይሄ ነገር እና ይሄ ደግሞ በወንዱ መልካም ቀና አመለካከት የሚታከም ነው። አንዳንድ ጊዜ ግን በሚያሳዝን ሁኔታ ሴቶቹ ላይ የብቸኝነት ስሜት ይንጸባረቃል።
ከዚህም ባህሪያቸው ሊሆን ይችላል የብቸኝነት ስሜት ብዙ ጊዜ የሚያጠቃቸው ይሆናል። በቤት ውስጥ እየኖሩ ከኦ ጋራ ግን ደግሞ በሱ የተገፉ የሚመስላቸው ብዙም ለኔ ችላ ትኩረት አይሰጠኝም በሚል አይነት ነገሮችም የሚሰማቸው ስሜቶች አሉና ብዙ ጊዜ ብቸኝነት የሚሰማቸው ናቸው በሴቶቹ አካባቢ ማለት ነው። ሌላው በውጭ ሲታዩ ጠንካራ ሆነው ይታያሉ። አንዳንዴ ሲታያቸው ጠንካራ ናቸው ብላችሁ ስትገምቱ፣ ነገር ግን ስሜታዊና ደካማ ናቸው። ብዙ ጊዜ ሴቶቹ ስሜታዊም ናቸው ደካማም ናቸው። ግን ሲታዩ ጠንካራ ሊመስሉ ይችላሉ። ውስጣቸው ግን ሲታይ ደካማም ናቸው ስሜታዊም ናቸው የሚለው ነገር ግልጽ መሆን አለበት ማለት ነው። ሌላው ውጥረታቸውን በቀላሉ የመቆጣጠር አቅም አላቸው ሴቶቹ። ውጥረት በሚመጣበት ጊዜ ለውጥረቱ እጅ የሚሰጡ አይደሉም። ውጥረቱን በቀላሉ ሊቆጣጠሩ የመቻል አቅም አላቸው። ሌላው ሴቶቹ ጋር አንዳንድ የሚንጸባረቀው ነገር ምንድን ነው? የተለመደውን አኗኗር አክሴፕት አድርጎ የመኖር በቃ ያንኑ አኗኗር በቃ በዛው አኗኗር መላመድ እና ለመሻሻል አለመፈለግ አይነት ነገሮች ይንጸባረቃሉ ብዙ ጊዜ። በቃ ይሄው ካለን እግዚአብሔር ይመስገን አይነት ኑሮ ሴቶቹ ጋራ በብዛት የሚንጸባረቅ ነውና ያንን የሚኖሩበትን አካባቢ መላመድ ወይንም ደግሞ በአካባቢው የሚኖሩ የሰዎችን አመለካከት ተጽዕኖ ወይንም ያኗኗር ዘይቤ አዳፕት የማድረግ ችግር አለባቸው እና ቶሎ ብለው የሆነን ነገር ለመፈለግ የሆነ ልባቸው አይነሳሳም እና በዚህ ሁኔታ ብዙዎቹ የተጎጂ የሆኑ ሰዎች አሉ። አይታያቸውም። ካለፈ በኋላ ይሄም አለ ወይ አይነት ነገር ይላሉ። ግን ያንን የሚሉበት ወቅት ደግሞ በጣም ካለፈ በኋላ ነው፣ ብዙ ርቀት ከሄደ በኋላ ነው የሚባንኑትና እንደዚህም አይነት ነገር በሴቶቹ ላይ የሚታይ ነገር አለ። ሰዎችን በጣም ከማመናቸው የተነሳ በሚያምኑት ሰዎች ሲጎዱ እንኳን አይረዱትም። የሚገርመው ነገር ሴቶቹ ለምሳሌ ከሆኑ ሰዎች ጋር ተደባልቀው የሚኖሩ ከሆኑ እነዛ ሰዎች በብልጠት የሚኖሩ ከሆነ የሴቶቹ ብዙ ጊዜ ይህንን ብልጠት አንደርስታንድ አያደርጉትም፣ አይረዱትም። ስለዚህ ሁል ጊዜ እየተሸወዱ ሁል ጊዜም በነዛ ሰዎች እየተበለጡና ትሪክ እየተሰሩ የሚኖሩ ነው የሚሆኑት እና የሚባንኑት ከብዙ ርቀት በኋላ ነው እና ብዙ ነገር ከተበላሸ ብዙ ገንዘብ ከተባከነ በኋላ የዛን ጊዜ ይባንናሉ። ምን ሆኜ ነበር እንደዚህ የኖርኩት አይነት ነገር ስሜት በውስጣቸው አለና ስሜታዊም ናቸው ደካማም ናቸው የሚባለው ለዛ ነው። ድክመታቸው ብዙ ጊዜ እንደዚህ አይነት ነገሮችን አርቀው የሚመለከቱ ባለመሆናቸውና እዛው ጋር ያለውን ነገር የማመንና የመቀበል የመላመድ ችግር ስላለ ነው። ሌላው በዙሪያቸው ያለውን ሰው በመንከባከብ የሚደክሙ ናቸው ሴቶቹ። በተለይ በቃ በዙሪያቸው ያለውን ሰው መንከባከብ፣ ቤተሰብ ሊሆን ይችላል። ይህንን ስል ቤተሰብን መንከባከብ መርዳት ችግር አለው ማለት አይደለም፣ ግን ኦቨር የሆነ ነው። የራሳቸውን ቤተሰብ በሚጎዳ እሳቤ ስለሚወጡ ነው ብዙ ጊዜ ጉዳትን ሊያመጣ የሚችለው። በአግባቡ የሚረዳው ነገር አይደለም እያነሳው ያለሁት። ቤተሰብን መርዳት ግዴታ ነው የሚረዳ ሆኖ ሲገኝ ማለት ነው። ሆኖም ግን መርዳታቸው እዚህ ልጅም ቢኖራቸው ትዳሩን ቢኖርም ግን ደግሞ አልፈው የሚያስቡት እዛ ጋ ነው እና ሰው በደወለላቸው ቁጥር የሚጨነቁ ናቸው በእንደዚህ አይነት እና ካላቸው ነገር ላይ አብረው የመካፈል ካራክተር አላቸው። በዚህ ቤተሰባቸውን ሊበድሉ ይችላሉ ማለት ነው። ሆኖም ግን በዙሪያቸው ያለውን ነገር መንከባከብ ይወዳሉ። ጥሩ ካራክተርም ነው፣ ግን ደግሞ ችግርም ያለበት ነው በዛኛው መልኩ ስንመለከተው ማለት ነው። ሌላው ከብዙ ሰዎች ጋር ወይንም ግሩፕ የበዛበት ወይንም የሰው ብዛት ባለበት ቦታ ላይ መገኘትን አይፈልጉም ሴቶቹ እና ግንኙነታቸው በጣም ውስን በሆነ ሰዎች ቁጥር ላይ ነው መሆን የሚፈልጉት። በጣም ግሩፕ የበዛበት ግርግር የበዛበት ላይ ብዙ ጊዜ የኦ ሴቶች አይገኙም፣ አይፈልጉትም። የሚፈልጉት ጥቂት ግለሰቦች ባሉበት ቦታ አካባቢ መገኘትን ብዙ ጊዜ ያዘወትራሉ። ያለበለዚያ ቤታቸው
ከባላቸው ጋር መኖርን ነው የሚመርጡት እና እንደዚህ አይነት ነገር ነው የሚፈልጉት እንጂ ሄዶ ብዙ ሰው ያለበት ጋር ተቀላቅሎ በማህበረሰቡ ዘንድ ምናምን የሚለው ነገር እምብዛም አይደሉም። እና ይሄ እንግዲህ ከሞላ ጎደል በሴቶች ውስጥ የታየ እንትን ነው ጸባያቸው ነው። እንግዲህ ይሄንን ነገር ሰብሰብ አድርገን ስናመጣ በህይወታቸው ላይ ምንድነው ተጽዕኖ የሚያሳድረው የሚለውን ነገር መረዳዳት የምንችለው በዚህ ጊዜ ነው። የመጀመሪያው ነገር የምናነሳው ሁሉን ወዳድ በመሆናቸው ለቤተሰብ ወይንም ለሌላ ሰው በመጨነቅ መጀመራቸው ተፈጥሯዊ ነው። የትኛውም ባል ሴቶች ይህንን ነገር በመኖራቸው ሊቃወማቸው አይገባም። ምክንያቱም ተፈጥሯቸው ነው። አንድ ሁለተኛ ደግሞ ማንም ሰው ቢሆን ቤተሰቡን ይወዳል፣ ቤተሰቡን ይረዳል፣ ለቤተሰቡ ይጨነቃል። ግን ኦቨር የሚሆኑትና የሚጨነቁት ተፈጥሯዊ ማንነታቸው ነው። ስለዚህ ይህንን ተፈጥሯዊ ማንነታቸውን የወንዱ ኦ መረዳት ከቻለ በጣም ነገሮች ይቀላሉ። ስለዚህ በጠረጴዛ ዙሪያ ላይ ቁጭ ብለው ቤተሰብን መርዳት ስላለባቸው ነገር በግልጽነት ይነጋገራሉ። በወር ስንት መረዳት እንዳለበት፣ ምን መደረግ እንዳለበት በግልጽ ዲቴል አድርገው የመካፈል ሀሳብ ይኖራቸዋል። አንዳንዴም ደግሞ ወንዱ ለሴቷ ይህንን ነገር እንዳለ ከተገባ እንዳትጨነቅ፣ ምክንያቱም በጣም ልባቸው ይጨነቃል በዚህ ጉዳይ ላይ በጣም ነው የሚያሰላስሉት፣ ይተክዛሉ፣ ሊያለቅሱም ይችላሉ። በተለይም ቤተሰብን በመርዳት እናትን በመርዳት ወንድሞችን በመርዳት እህቶችን በመርዳት ይፈልጋሉ። ግን ደግሞ እንዳይረዱ ደግሞ ከዚህም የባል ተጽዕኖ ይኖራል፣ የቤተሰብ ሁኔታዎች ይኖራሉ። በዚህ ጊዜ ላይ ልባቸው በጣም ይጨነቃል እና ወንዶቹ ገፋ ብሎ ካውንስል የማድረግ የመርዳት የማገዝ በቃ ላኪ ይህንን አድርጊ እንደዚህ ማለት የበቅንነት ያንን ሰው የምናፈቅርበት መንገድ የምንገልጽበት መንገድ መሆን ያለበት እና ማሳረፍ ከሸክሙ ማሳረፍ እንችላለን። ያንን ሰው በቃ እንዳይጨነቅ ማድረግ እንችላለን። ምን በማድረግ በመልካም እሳቤ በማሰብ ይሄ ደግሞ ያው አቅም በፈቀደ መጠን የምናደርገውን ነገር ማሳየት መርዳት ያስፈልጋል ለዛ ሰው ማለት ነው። ወይንም ደግሞ ፕሮግራም እያወጣችሁ ማስደሰት በሚቻለው መልኩ እንድታስደስት እድል መስጠት ትዳራችንን ዘላቂታ እንዲኖረው ያደርጋል ማለት ነው። ይሄ መረዳት ነው፣ ውስጥን ማወቅ ነው፣ ማንበብ ነው። ብንኮንነው አንቺ ገንዘብ ለቤተሰብሽ ትልኪያለሽ፣ አንቺ እንደዚህ ነሽ፣ አንቺ እንደዛ ነሽ ብለን ብንወቅሳት ምንም ማድረግ የምትችለው ነገር አይደለም፣ የምትለውጠው ነገር አይደለም። ኔቸር ነው። ስለዚህ ይሄንን ኔቸር ተለወጪ ማለት አንችልም። ውሻ ለምሳሌ ውሻ ነው በቃ አይደለም እንዴ? ውሻነትን ቀይረህ በጉን ብትሉት ይሆናል እንዴ? እንደዛ እንደማለት ነው። ስለዚህ ሴቷ ውስጥ ያለው ካራክተር ይሄ ነው፣ ስብዕናዋ ይሄ ነው። ይህንን ስብዕና በምንም አይነት መልኩ መቀየር አይቻልም። ግን ደግሞ ማገዝና በትክክለኛው መንገድ እየተመካከሩ መጓዝ ግን ደግሞ ይቻላል። ይህንን ነገር ማስመር ያስፈልጋል። ሌላው መጠንቀቅ ያለብን ነገር የደም አይነት ወንድና የደም አይነት ሴት ጥምረት በሚኖርበት ጊዜ ሊከሰቱ የሚችሉ ብዙ ነገሮች አሉ። ለምሳሌ ቤትን በምታጸዳበት ጊዜ ደም አይነት እንዲህ የምትለው ነገር አላት። በግልጽ ላትናገር ትችላለች። ምን ትላለች? ቤቱን ስጠርገው ቤቱ በጣም ቆሽሿል፣ አፈር። ለምሳሌ ወንዱ ምናልባት ጫማውን ሳያወልቅ ከነጭቃው የሚገባ ሊሆን ይችላል ቤት ውስጥ እና ስትገልጸው ምን ብላ ነው? ቤቱ በጣም ቆሽሿል፣ እንደ ዛሬ ቆሽሾ አያውቅም፣ እንዲሁ አጸዳሁት፣ አፈሩን እንዲህ አደረግኩት፣ የወጣው ጠቅላላ አፈር ነው ምናምን ብላ ትናገራለች። እና በዚህ ጊዜ ወንዱ ስሜታዊ ይሆናል እና ሴቷ ይህንን ማጽዳቷ አልቀረም፣ ግን ደግሞ መናገሯ ለሷ ያንን ነገር ማስተላለፏ ነው መልእክቱ። ለሱ ግን የሚሰጠው እኔ ሁል ጊዜ አንቺ ባጸዳሽ ቁጥር እኔ መናገር አለበት ወይ ይላል። አንቺ ባጸዳሽ ቁጥር በቃ እኛ መራመድ አንችልም፣ መውጣት መግባት አንችልም፣ እንደዚህ የሚለውን አይነት ነገሮች ያነሳና ቅሬታ በልብ ውስጥ እንዲያድር ያደርጋል። ስለዚህ ሴቶች የምትጠነቀቁት ነገር ምንድነው? ካጸዳችሁ አጽድታችኋል፣ በቃ አለቀ። ከዛ ውጭ ያለውን ንግግር ማምጣትን መቆጠብን ተማሩ። የዛን ጊዜ እሱ ራሱ ያያል፣ እያጸዳችሁ ነው፣ ድካማችሁን ያያል። ነገር ግን ደግሞ በእንደዚህ አይነት ኤክስፕሬሽን አትግለጹት ነው። አገላለጹ እሱ ጋር ሲደርስ የሚሰጠው ኢሜጅ ሌላ ነገር ነው።
እና ብዙ ጊዜ የደም አይነት ኦዎች የሚቃቃሩት በትንንሽ ነገሮች ናቸው። እነዚህ ትንንሽ ነገሮች ውስጥ ወንድ ውስጥ ያድጋሉ፣ ይበዛሉ። ማጠራቀም ይወዳል ወንዱ። አይናገርም፣ እንደነገርኳቸው አብሰልሳይ ነው፣ ውስጡ ያስቀምጣል። የቂም አይደለም ግን እነዛ ነገሮች ይቀመጣሉ። ሲቀመጡ የሆነ ጥሩ ስሜትን እየፈጠሩለት የሚሄዱ አይደሉም እና ዳይሬክት ነው መናገርን መልመድ ጥሩ። ጫማ ማውለቅ ካለበት ጫማህን አውልቀህ ግባ ነው መባል ያለበት። ሁላችንም ጫማችንን አውልቀን ቤት ውስጥ መግባት አለብን ሊሆን ይችላል። ሌላም አመጋገብ ላይ ሰሃን ላይ ሊሆን ይችላል፣ ባይ ማጠቃቀም ሊሆን ይችላል፣ ብዙ ነገር ሊሆን ይችላል። ፂሙን ተላጭቶ አዝረክርኮት ሊሄድ ይችላል፣ ሌላም ነገር አድርጎ አዝረክርኮት ሊሄድ ይችላል እና አጽድቶት ላይሄድ ይችላል። እንደነዚህ አይነት ነገሮችን ፍቅር በተሞላበት መልኩ ማሳየት እጅግ በጣም መልካም ነው። የደም አይነት ኦ ይህንን ነገር እያወቀ ልቡን ለእንደዚህ አይነት ነገር ማስፋት ነው ያለበት። ለመቀየም ነገሮችን መምረጥ አያስፈልግም፣ ነገሮችን ማጠራቀም አያስፈልግም። ስለዚህ እዛው ላይ ነው መነጋገር መለመድ ያለበት። ይህ የሚሻሻል ቀላል የሆነ ነገር ስለሆነ ነው። ግን ብዙ ጊዜ ለትዳሮቻቸው ጠንቅ ነው የሚሆነው እንደዚህ አይነት ነገሮችን ማለት ነው። ስለዚህ ጥቂት ነገሮችን ችላ ማለት፣ ትንንሽ ነገሮችን ችላ ማለት የደም አይነት ኦ ላይ በብዛት የሚንጸባረቅ ነው። በወንዱ ላይ በተለይ ኬርለስ ነው፣ ከሚገባው በላይ ኬርለስ ነው የሚሆነው እና መብራት ክፈል ሲባል ነገ ይከፈላል፣ በቃ ሊቆርጡት ይችላል፣ በምን ቢቆርጡት ይቀጠላል አይነት ነገር ነው የሚላቸው እና እጅግ በጣም ኬርለስ ሊሆን ይችላል። ግን መውጣት ይቻላል ከኬርለስነት መውጣት፣ ሁሉንም ነገር ጠንቃቃ። በተለይ ከኤዎች ጋር በሚኖርበት ጊዜ ያስተማርኩትን ታስታውሳለች። ኤዎች በጣም ሴንሲቲቭ ናቸው በዚህ እና ራስ ወዳድ የሚል ነገር ነው የሚሰጡት። ኢሚዲየትሊ የሚገባቸው ያ ነው። እንዴት ራስ ወዳድ ትይኛለሽ ብላችሁ ብትጨቃጨቁ የሚሆን ነገር አይደለም። ለእነሱ ያንን ነገር ሲደርስ በራስ ወዳድነት የሚገለጽ ነው የሚሆነው። ስለዚህ ምንም ማድረግ አይቻልም። ኦዎችም ጋር እንደዚህ አይነት ነገሮችን በሚከሰትበት ጊዜ የሚመለከቱበት እይታ እነሱ የሚሰጣቸውን ኢሜጅ ነው ማሰብ ያለብን እንጂ እኔ እንደዚህ ነኝ ብለን ለመግለጽ ለክርክር መምጣት የለብንም። ቅድም እንደነገርኳችሁ የደም አይነት ኤ ኦ እና ኤ በተጋቡበት ጊዜ ኦ የሚተዋቸው ጥቃቅን ነገሮች ለክፋት ብሎ አይደለም፣ ግን እንደዚህ ነግሊጀንስ ነው። ስለዚህ ይህንን ነግሊጀንሱን መረዳት ካልቻለች ሁል ጊዜ አንተ ራስ ወዳድነት ትለዋለች። ያ ራስ ወዳድነት ተብሎ ሲነገረው በጣም እየጠላ ይሄዳል። ያንን ንግግር አይደለም እሱ እንዳልሆነ ያውቀዋል። ግን ኤ ደግሞ የተረዳበት ለኤ የሚሰጠው ኢሜጅ ራስ ወዳድ የሚለው ነገር ስለሆነ ሁል ጊዜ ይህንን ንግግር መናገሩ አይቀርም። ሆኖም መረዳት ከተቻለ ራስ ወዳድ ሆኖ ሳይሆን ነግሊጀንስነት ስላለው ነው። ስለዚህ ያንን ነግሊጀንሱን የሚያክምበትን መንገድ ወይንም ደግሞ በራስ መሸፈን የሚቻል ነገር ካለ መሸፈን። ታውቃላችሁ ሁላችንም ተሰርተን ያለቅን ሰዎች አይደለንም። ወንዱም ተሰርቶ ያለቀ አይደለም፣ ሴቷም ተሰርታ ያለቀች አይደለም። ፍጹም የሚሆን ሰው የለም። ግን ወደ ፍጹምነት እንሄዳለን ሁላችንም አይደለም። ስለዚህ ፍጹምነትን ለማምጣትና በተለይም ደግሞ የትዳር ህይወትን ጠብቆ ለማለፍ የሚገባውን መስዋዕት መክፈል፣ የአንዳችንን ድካም በአንዳችን ጥንካሬ መሸፈን ከቻለ ሁሉ ነገር ያበቃል እዛ ጋር ማለት ነው። ግን ብዙ ጊዜ እኛ የምናነሳው ነገር ጭቅጭቅም ሲነሳ በጠረጴዛ ዙሪያ ከምንወያይ ይልቅ ቶሎ ብለን ትዳሩን እንነካዋለን፣ ጋብቻውን እንነካዋለን። ያ አግባብ አይደለም። ቀጥታ ያ የሚነካ ፓርት አይደለም። ችግሮቻችን ግን የሚነኩ ነገሮች ናቸው። ውይይት ያስፈልጋቸዋል፣ መወያየት ያስፈልጋል፣ ጠረጴዛ ላይ ማስቀመጥ ያስፈልጋል፣ መሸነፍም ያስፈልጋል፣ መረዳትም ያስፈልጋል። አንዳንዴ እንደዛ መሆን አለበት። ከተሸነፍን በሐሳብ አክሴፕት ማድረግ አለብን። በቃ ትክክል ነው ሐሳቡ። በሐሳብ ከተበለጥን ያንን ሐሳብ ተቀብለን የራስ ማድረግ የግድ ይላል እና እንደዚህ አይነት ነገሮች ሊከሰቱ ሲችሉ እጅግ በጣም መጠንቀቅ ያስፈልጋል። ብዙ ጊዜ ሴቷ ስትናገር ወንዱም ሲሰማ፣ ሴቷም ስትናገር ወንዱም ሲሰማ በመጨረሻ ሴቷ የመሰልቸት አይነት ነገሮችን ታሳያለች። በእርግጥም ልክ የምትሆንበት ሁኔታዎች አሉ። እኔ ስናገር ስለማትሰማኝ ነው የምትለው ነገር ሪል የሚሆንበት ነገር አለ። የምትናገረውን ነገር የመቀበል አቅም ስለሚያጥረው ያንን ነገር መሸነፍ ስለማይፈልግ ሊደርነቱን የተወሰደበት ስለሚመስለው ያንን ነገር አክሴፕት አያደርግም። ግን ደግሞ እውነት ነው፣ ትክክል ነው ከሷ የመጣው ሐሳብ እና
ለመቀበል በመቸገር የሚሰራው ስህተት ነው። እዚህ ጋር ቆም ብለን ለስህተታችን ይሄ የኔ ስህተት ነው አንቺ ልክ ነበርሽ የሚባለውን አመለካከት ማምጣት አለብን። የመሸነፍን አይነት ነገር ማምጣት አለብን ከተሸነፍን ማለት ነው። ስለዚህ እንደዚህ አይነት ነገሮችን መጠበቅና ማየት ያስፈልጋል ማለት ነው። በሴቶቹ ዘንድ ብዙ ጊዜ አክሴፕት የማይደረገውና የማይታወቀው ሊደር የመሆኑ ጉዳይ ነው። ብዙ ጊዜ መሪ መሆንን ይፈልጋል፣ የቤተሰቡ አውራ መሆንን ይፈልጋል እና ይህንን ነገር ማሳጣት ከጀመራችሁ በጣም ነው እየተቀየመ የሚመጣው እና ለመለየት ነው የሚፈልገው። ብዙ ጊዜ መኖርን አይፈልግም፣ ንቀትን አይፈልግም። የተናቀ ነው የሚመስለው። ላትንቁት ትችላላችሁ፣ ግን ለሱ ሁሉ ነገር ንቀት ነው የሚመስለው። ኮንቨርት ሲያደርግለት ተንቀሃል የሚለውን ነው የሚሰማው። ይህንን በሚሰማበት ጊዜ አይናገርም። ብዙ ጊዜ ታውቃላችሁ የደም አይነት አይናገርም፣ ዝም ይላል። በኋላ ውሳኔ ላይ ይመጣል። እኔ ሁል ጊዜ ነው የሚለው። እንደዚህ አይነት ነገር ያመጣልና እጅግ በጣም ሊደርነቱን በሲስተም መጠቀም ይቻላል። ለምሳሌ በቤት ውስጥ ሆኖ ከማድረግ በፊት ሀሳብን ለሱ ማቅረብና በየትኛው መንገድ ብንፈጽመው ጥሩ ነው የሚለውን ስታቀርቡ ኦፕን ነው የሚሆነው፣ ክፍት ይሆናል፣ አይከለክልም። የዛን ጊዜ ያንን ሀሳብ የመቀበል ፍላጎት ይኖራል። ነገር ግን ይህንን ስልጣኑን የምትወስዱበት ከሆነ እውቅና የማትሰጡት ከሆነ እጅግ በጣም ነው የሚቀየመው። ማለት ነገሮችን ከመቀበል ሊዘገይ ይችላል እና እዚህ ጋር ልታስቡበት የሚገባ ነው። በተለይ በሴቶች ዙሪያ ያለ ነው ይሄኛው። ሌላው ከመጠን በላይ ተቆጮች ናቸው። ቅድም እንደነገርኳችሁ በመጮህ ስሜታቸውን ሊገልጹ የሚችሉ ናቸው ወንዶቹ። የዚህን ጊዜ በእርግጥ ሴቶቹ ትዕግስተኛ በመሆናቸው የወንዶቹን ጸባይ የማረቅ ነገር አለ። ሆኖም ግን መጠንቀቅ ያለብን ሴቶቹ ጋር የደም አይነት ኦዎች በሚበሳጩበት ጊዜ ላይ አብሮ የሚያመጣውን ንግግር ማቆም አለብን። ማገዝ የለብንም። ብልጭ እንዲያደርገው የሚያደርገውን ነገር ላይ ነዳጅ መጨመር የለብንም። ያለበለዚያ ያልተፈለገ ነገር ያመጣል። ለምሳሌ ልጆችን በሚቆጣበት ጊዜ ወይንም ሊመታ ይችላል። በዛን ጊዜ ልጆቹን ቶሎ ብሎ ከአካባቢው ማጥፋት፣ ሲቆጣ ተው ብሎ ቶሎ ብሎ ማገዝ እና ከፊቱ ዞር ማድረግ፣ ይሄ ጥበብን ይጠይቃል። እንደዚህ አይነት ነገሮችን ማድረግ ያስፈልጋል። እዛው ጋር ቆማችሁ ልጁን አትምታው እንጂ ለምን እንደዚህ ነው ብትሉት እናንተንም ሊመታ የሚችልበት መንገድ ነው የሚመጣው። ወይንም የሆነ ነገር አንስቶ ሊማታ ይችላል፣ ሊወረውር ይችላል። ያ አንኮንሸስ ይሆናል። በዛን ጊዜ ላይ ናቹራል ነው፣ ተፈጥሮ ነው። ለዚህ መድኃኒቱ ምንድን ነው? ቶሎ ብሎ ከአካባቢው ላይ ዞር ካደረጋችሁት ይበርዳል እና ይሄ መብረዱ ደግሞ በፍጥነት ነው የሚሆነው። ወይ ደግሞ በር ከፍቶ ሊሄድ ይችላል፣ ወይንም ደግሞ የሆነ ነገር ተናግሮ ወዲያውኑ ያቆማል። ትንሽ ቆይቶ ግን እንትን ይላል። እኔ እኮ እንደዚህ ማድረጉን ያናደደ ብሎ ጥፋተኛ ሆኖ ጥፋተኝነቱን ሊሸፍን ሲሞክር ልክ ነህ አንተ ምናምን ብላችሁ ዝም ነው ማለት ያለባችሁ። ምክንያቱም የበለጠ ነው የምታጋግሉት። ግን ረጋ ሲል ሁኔታዎች ሲመቻች አንተም እኮ ይሄንን ብታይለት ጥሩ ነበረ፣ ልጅ መሆኑን አትርሳ፣ ወይንም እንደዚህ ነበረ፣ አንተ እንደዚህ ማድረግ ነበረብህ። ሲምፕል በሆነ ወይ ለማሳየት መሞከር በጣም ጥበበኝነት ነው። ነገር ግን ብታጋግሉት ያልሆነ ነገር ያልሆነ ንግግር፣ መጥፎ ንግግርም ሊናገራችሁ ይችላል። መጥፎ ንግግር ደግሞ አይወጣም፣ ቶሎ ሊሽር አይችልም ከውስጥ እና እጅግ በጣም ጥንቃቄ ማድረግ አለባችሁ ማለት ነው። ሌላው ኦዎች በፍርሃት የማይመሩ ናቸው ወንዶቹ። ፍርሃት ለነሱ ቦታ የለውም በየትኛውም እና ብዙ ጊዜ ሴቷ ፈሪ ናት፣ በጣም ትሰጋለች፣ ፍርሃት አላት እና በነገሮች ሁሉ ስለምትፈራ ኦ ሊበሳጭ ይችላል። የደም አይነት ኦ ወንድ በጣም ምንድነው የሚያስፈራሽ ምናምን ብሎ እንደዚህ አይነት ነገሮችን የመግለጽ ነገር አለ። ነገር ግን ኦዎች ወንዶቹ ልትገነዘቡት የሚገባው ሴቷ በፊት ለፊት ስትታይ ጠንካራ ትምሰል እንጂ ስሜታዊና ደካማ ናት። ይህንን ከተረዳችሁ ፍርሃቷን ማገዝ ነው ያለባችሁ። ፍርሃቷን ማገዝ ነው። ውስጧ እንደዚህ አይነት ነው፣ ውጯን ሳይሆን ውስጧን ስታነቡት እንደዚህ አይነት ነገር ስላለ መረዳትና ማገዝ ያስፈልጋል። ብዙ ጊዜ የደም አይነት ኦ ሴቶች በልብ ጭንቀት የታወቁ ናቸው። ይታመማሉ፣ ልባቸው ላይ ህመም አለ። ይሄ ደግሞ የሚመጣው በእንደዚህ አይነት ኬስ ሊሆን ይችላል። ይሄንን ነገር ወንዶቹ መረዳት ያስፈልጋል ማለት ነው። ሌላው
ትርጉም የማይሰጥ ከሆነ ያንን አማራጭ አይከተሉም የሚል ነገር አቅርቤላችኋለሁ። ትርጉም የማይሰጥ ከሆነ የትኛውንም አማራጭ አይከተሉላችሁም። ምናልባት ለእናንተ ትርጉም የሚሰጠው ነገር እነሱ ጋር ሲደርስ ትርጉም የማይሰጥ ከሆነ አማራጩን መከተል አይፈልጉም። እና አንዳንድ ጊዜ ይህን እንደዚህ አይነት ሀሳቦችን በምታመጡበት ጊዜ ቀጥታ ከሱ ጋር ፋይት ከማድረግ ራሱ እንዲወስን መንገድን ማመቻቸት። አንተ ለዚህ ነገር መፍትሄ አታጣም ማለት በቃ አንተ ይህንን ነገር መፍታት ትችላለህ፣ አንተ እንደፈለግክ አድርገው ብላችሁ ስትሰጡት ወዲያውኑ ልቡ ያብጣል፣ ይኮፈሳል እና ያንን ነገር ለመፍታት የራሱን አማራጮች ይጠቀማል። ምንም ይሁን ምን የትንፍጩ ዱቄቱን አምጩ ስለሆነ ለሱ ትርጉም እስካልሰጠው ድረስ ሌላ አማራጭ የማይከተልላችሁ ስለሚሆን ምንድነው ማድረግ ያንን አማራጭ እንዲከተለው ያንን ሐሳብ እንዲከተለው ለራሱ ሐሳብ አጋልጣችሁ መስጠት ነው። ስለዚህ እሱ መፍትሄውን ይዞት ይመጣል። የተፈለገውን አማራጭ ይከተል፣ ግን ደግሞ ውጤቱ ዱቄቱን ማምጣት ነው፣ የትም ይፍጨው እና እንደዚህ አይነትን በብልጠት ማለፍ ለሴቶቹ እጅግ በጣም ጠቃሚ ነው የሚሆነው ማለት ነው። የደም አይነት ወንዱ ደስ የሚለው ቤት ውስጥ ማንም ሰው ቢመጣ ደስተኛ ነው። ማንም ሰው በልቶ ቢጠጥቶ ቢሄድ ደስተኛ ነው። ሴቷም የምትጋራው ሐሳብ ነው። ስለዚህ ለእንደዚህ አይነት ነገር የሚከብደው አይደለም። ሁል ጊዜ ቤቱ ላይ እንደዚህ አይነት ነገር ቢኖር ደስተኛ ነው። ስለዚህ ቤተሰባችን ውስጥ ለሚፈጠረው መልካም ነገር የሚያስቸግር የደም አይነት አይደለም ለሴቷ ማለት ነው። ሌላው የምናየው መልካም ስም፣ የደም አይነት ኦዎች መልካም ስምን የመጠበቅ አዝማም ያላቸው ብዙ ጊዜና ለስማችን ለክብራችን የሚል ነገር እነሱ ጋር ታገኛላችሁና እናንተም አቦ ስም አትበል፣ አቦ ክብር አትበል ልትሏቸው አይገባም ሴቶቹ። ይሄ ነገር ተፈጥሯቸው ስለሆነ ያንን ነገር ኪፕ ማድረግ ያለበለዚያ ዝም ማለት ጥሩ ነው። ያንን ነገር ትክክል ነው፣ ክብራችንን ምናችንን እንጠብቅ ምናምን የሚለውን ነገር መስጠት መናገር፣ በዛም ነገር ደግሞ የሚገለጥ ነገር ካለ ማሰብ መነጋገር አስፈላጊ ነው የሚሆኑ። ያንን መንቀፍ ግን ዋጋ ያስከፍላቸዋልና መጠንቀቅ ያስፈልጋል ማለት ነው። ሌላው ተንከባካቢ ናቸው ሴቶቹ፣ ታጋሽም ናቸው ብለናል። ግን ደግሞ በተቃራኒው ደግሞ የሚፈልጉት ነገር አለ። እንክብካቤን ይፈልጋሉ ከሚገባው በላይ ማለት ነው። የትኛዋም ሴት እንክብካቤ ትፈልጋለች። የደም አይነት ሴቷ ግን ስፔሻሊ የምትፈልገው የእንክብካቤ አይነት አላት። እሱ ምንድነው? በወንዱ ላይ የመተማመንን ዝንባሌ ትፈልጓለች። ሁል ጊዜ ከጎኔ አለ ማለትን በጣም ነው የሚፈልጉት፣ በጣም ከሚገባው በላይ እና ኦዎች የወንዱን መኖር እንደ ጋሻ እንደ መከታ አለልኝ፣ እሱ ካለ ምንም ነገር የለም፣ በቃ ችግር የለብኝም ብለው እምነት አላቸው እና ያንን ነገር ደግሞ የበለጠ እንድታንጸባርቁ ሴቶቹ ይፈልጋሉ እና ጊዜ መስጠትን መርሳት የለባችሁም። አብራችሁ የፍቅር ኑሮዎችን የፍቅር ድርጊቶችን መፈጸም እጅግ በጣም ተገቢ ነው የሚሆነው። ሴቶቹ ብዙ ጊዜ ወንዱን ለማስደሰት በብዙ መንገድ ይገለጣሉ፣ ያግዛሉ። ስለዚህ ምቹ ናቸው። ይህንን ምቹ ሁኔታ መቆርቆር የለብንም፣ እንዲቆረቆራቸው ማድረግ የለብንም። እሱን በደንብ ማወቅ ያስፈልገናል። ሌላው ሴቶች ማወቅ ያለባችሁ የደም አይነት ኦ ሴቶች ማወቅ ያለባችሁ የደም አይነት ኦ መመርመርን አይወድም። መመርመር ማለት ምን ማለት ነው? ምን አደረግከው? እንዴት ገባ? እዛ ምን ትሰራለህ? እዚህ ምን ትሆን ነበር? ከነከሌ ጋር ስልክ ከማን አወራ? በጣም ከሚጠላው ካራክተር ከሚጠላው ጥያቄዎች እነዚህ ናቸው። የሚፈልገው መታመንን ነው። ይህንን በጣም ልታሰምሩበት ይገባል። የሚፈልገው መታመንን ነው። ሞር ባመናችሁት ቁጥር ሞር ታማኝ ነው። ሞር ደግሞ በዚህ መልኩ ታማኝ ሆኖ የምትገፉት ከሆነ አይሄድም፣ አያደርግም፣ ግን መለየትን ይወዳል። ይህንን ማወቅ አለባችሁ። እዛው የሚፈጽመው ወይንም ለማናደድ የሚያደርገው ነገር የለም፣ ግን መሄድን ይፈልጋል፣ መሰደድን ይፈልጋል፣ መራቅን ይፈልጋል። እንደዚህ አይነት ነገር ስላለ እጅግ በጣም ጥንቃቄ ማድረግ
ያስፈልጋል ማለት ነው። ለመመርመር የሆነ ነገር ከሱ እንትን ለማድረግ መሞከር በጣም አደገኛ ነው የሚሆነው። ለምሳሌ ስልኩን መጎርጎር ሊሆን ይችላል። ከደረሰባችሁ እየጎረጎራችሁ እንደሆነ ከደረሰባችሁ በጣም ነው የሚቀየማችሁ። እንደዚህ አይነት ነገሮችን እጅግ በጣም ጥንቃቄ ልታደርጉ ይገባል። ግልጽነት መኖሩ ተገቢ ነው። በቤተሰብ መካከል የሚዘጋጋ ኮድ ሊኖር አይገባም። በባልና በሚስት መካከል ባል ሚስትን ሊያይ ይችላል፣ ሚስት ባልን ሊያዩ ይችላሉ። ግን ሁልጊዜም ቢሆን ፕራይቬሲን መጠበቅ ጥሩ ነው። የባልና ሚስት መካከል ቢሆን የሆነ መተማመኑ መጨመር ነው ያለበት። ስልኩን ብነካው ብሎ የሚፈራሩበት ሁኔታ አይደለም። ግን ከዛ አልፈን ስልኩን ጎርጉሬ ለማየት ፈልጋለሁ ምናምን ብላ ሄዳ በምትጎረጉርበት ጊዜ ድንገት ቢያውቅ ያልሆነ ነገር ይፈጠራል እና ጥሩ ያልሆነ ስሜት ሊፈጠር ስለሚችል እንደዚህ የመመርመር ሐሳቦች ካላችሁ እጅግ በጣም ጥንቃቄ ልታደርጉ ይገባል ማለት ነው። ሌላው ሁልጊዜ ምቹ የሆነ ነገር ይፈልጋሉ እና በምቹ ነገር በዘረጋችሁላቸው ቁጥር ወንዶቹ ተገዥ ይሆናሉ ለሴቶቹ። በቃ ጥሩ ነገር ላይ ስታደርጉላቸው በዛ ነገር ላይ ምቹ መደላደልን ይፈጥራሉ። መለየትን በፍጹም አይፈልጉም። ስለዚህ እንደዚህ አይነት ነገሮችን መጠንቀቅ አለብን። ሌላው በጣም ሴቶቹ የምትጠነቀቁት ወንዶቹ እምቢተኝነትን በመፍራት ስሜታቸውን አይገልጹም። በጣም ከኦዎቹ ወንዶች የማይፈለገው ነገር ወይም ጥሩ አይደለም ተብሎ የሚገመተው ነገር ይሄ ነው። አንዱ እምቢተኝነትን ይፈራሉ። ስለሚፈሩ ስሜታቸውን አይገልጹም፣ ዝም ይላሉ። የዚህን ጊዜ እናንተ የሆነ ነገር ባደረጋችሁ ቁጥር ያንን ስሜታቸው ጋር የሚጋጭ ነገር ከተፈጠረ ጥሩ ያልሆነ ነገር ይፈጠራልና ብዙ ጊዜ እምቢተኝነታቸውን የሚፈሩ ስለሆነ በምትጠይቁት ነገር ስሜታቸውን ቶሎ ላይገልጹላችሁ ይችላልና በደንብ ሰውየውን ማጥናት ተገቢ የሚሆነው በእንደነዚህ አይነት ሁኔታዎች ነው። ስለዚህ እንግዲህ በአብዛኛው ያነሳሁላችሁ ነገሮች እነዚህ ናቸው። ወንዶቹ ብዙ ጊዜ ቤት ውስጥ መቆየትን ይወዳሉ እና ወጣ በል እስቲ ጎርደድ በል እስቲ ሊሉ ይችላሉ ሴቶቹ። ወንዱ ግን ብዙ ጊዜ ከቤት መውጣትን አይፈልግም፣ ቤት ማሳለፍን ይፈልጋል። ሆኖም ግን መውጣትን መልመድ ያስፈልጋል። ወጣ አየር መቀበል፣ መንቀሳቀስ ያስፈልጋል። ረጅም ሰዓት ቤት ውስጥ ያሳልፋል። በዚህ ጊዜ ላይ መጥፎ ቃላትን ከመናገር አብረው ወጣ ለማለት መሞከር የተሻለ ነው። ለሱ ግን ቤት ውስጥ መሆንን ይመርጣል። ብዙ ጊዜ ቶሎ ወጣ ብሎ ወደ ቤቱ መመለስ ይፈልጋል። ለዛ ደግሞ ምቹ ኢንቫይሮንመንት ቤት ውስጥ ስላለም ጭምር ነው እና አንዳንዴ እንዲወጣ ማስገደድ፣ ይዞ መውጣት በሲስተም ማለት ነው መጠቀም ያስፈልጋል ማለት ነው። የራሱን ባህሪ አርቆ ተረድቶ ራሱ ያንን ነገር ለማድረግ የሚሞክረው እሱ ጥበበኛ ሆኗል። ምንም የሚያስቸግረው ነገር የለም እና በራሱ ጊዜ ይወጣል። ራሱ የሚያስባል እንውጣ ብሎ ይላል። ምክንያቱም ይሄንኛው ነገር እንዲይዘው ስለማያስፈልግ። ይሄ እውቀት ከመጣላችሁ በኋላ የምትሰሙኝ ወንዶች ራሳችሁ ይሄንን ነገር ገፋ ማድረጋችሁ የመውጣት ልምድ እንዲኖራችሁ ያስፈልጋል ማለት ነው። እንግዲህ ለዛሬ ይዤላችሁ የቀረብኩት ይህንን ይመስላል። በሌላው ፕሮግራም ደግሞ የሌላውን የደም አይነት ስብዕና ይዤ እመጣለሁኝ። እስከማገኛችሁ ድረስ ባላችሁበት ቦታ ላይ ጤና ይስጥልኝ። መልካም ጊዜ